ሰላም ጤና ይስጥልኝ በያላችሁበት ተወዳጅና ትኩስ የስፖርት መረጃዎች በፍጥነት የሚደርሱበት የቻናላችን ቤተሰቦች ዛሬም እንደተለመደው ምሽት የተደረጉ የዓለም ዋንጫ ትኩስ ዜናዎችን በስፋት ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። ቀጥታ ወደ መጀመሪያው መረጃችን እናልፋለን። ከሀገር ውስጥ መረጃ ስንጀምር ትላንት ምሽት በደመቀ ሁኔታ የተከናወነውን ተጠባቂውን የ2018 ሲኒያ የኢትዮጵያ ፕሪሚየር ሊግ የክለቦችና የኮከቦች የሽልማት ስነ ስርዓት የምንመለከት ይሆናል። በዚህ በጉጉት ሲጠበቅ በነበረው የምሽቱ ታላቅ ዝግጅት ላይ የሲዳማ ቡናው እምቅ ተከላካይ የሆነው ያሬድ ባየ የፕሪሚየር ሊጉ የአመቱ ምርጥ ተጫዋች በመባል ከፍተኛውን ክብር ያገኘ ሲሆን ለዚህ ስኬቱም የሚያምር ዋንጫና የ250 ሺህ ብር የገንዘብ ሽልማት ተበርክቶለታል። የሲዳማ ቡና ደጋፊዎችን ይበልጥ ባስደሰተ መልኩ የቡድኑ አሰልጣኝ ያሬድ ገመቹም የአመቱ ምርጥ አሰልጣኝ ሽልማትን በኩራት ማሸነፍ ችለዋል። በሌሎች የሽልማት ዘርፎች የባህር ዳር ከተማው ግብ ጠባቂ ጽዮን ሰይድ የአመቱ ምርጥ ግብ ጠባቂ ተብሎ ሲመረጥ፣ የቅዱስ ጊዮርጊሱ ወጣት ተሰጥኦ ሀፍታሙ ጌታነህ ደግሞ የአመቱ ተስፈኛ ተጫዋች ክብርን ወስዷል። የሊጉ ኮከብ ግባግቢነቱን የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል እና የፋሲል ከተማው ታምራት እያሱ በጋራ በመብራት ኮከብ ግባግቢዎች ተብለው ተሸልመዋል። በዳኝነት ዘርፉም ደግሞ ሃይማኖት አደሬ የምሽቱ ምርጥ ዋና ዳኛ፣ ፋሲካ የኋላሸት ደግሞ ምርጥ ረዳት ዳኛ በመሆን የአመቱን ሽልማት ተቀናጅተዋል። ወደ ዓለም ዋንጫው መረጃዎች ስንሸጋገር ትላንት ምሽት በተደረገ የዓለም ዋንጫ አስደናቂ የሩብ ፍጻሜ ፍልሚያ ፈረንሳይ ሞሮኮን 2-0 በሆነ ውጤት በማሸነፍ በታሪኳ ለሶስተኛ ተከታታይ ጊዜ ወደ ግማሽ ፍጻሜው የተቀላቀለችበትን ታላቅ ድል አስመዝግባለች። ይህ ጨዋታ በታሪካዊ ሁነቶችና በባለ ታሪኮች የተሞላ ነበር። በጨዋታው መጀመሪያ 27ኛው ደቂቃ ላይ ፈረንሳዮች የፍጹም ቅጣት ምት ቢያገኙ የሞሮኮ ድንቅ ግብ ጠባቂ ያሲን ቦኖ የኪሊያን ምባፔን አስገራሚ ሙከራ ማክሸፍ ችሎ ነበር። ቦኖ በዓለም ዋንጫ ታሪኩ ሶስተኛውን የፍጹም ቅጣት ምት በማዳንና ሌሎች አስፈሪ የፈረንሳይ የግብ ሙከራዎችን በመመለስ ለቡድኑ ትልቅ አለኝታነቱን አሳይቷል። በመጀመሪያው አጋማሽ ሞሮኮዎች 51% የኳስ ቁጥጥር ብቻ የነበራቸው ቢሆንም ወደ ግብ በመድረስ ረገድ ግን ውጤታማ መሆን አልቻሉም ነበር። ይሁን እንጂ በሁለተኛው አጋማሽ ፈረንሳዮች በረገቡበት ወቅት ኪሊያን ምባፔ በዓለም ዋንጫው 8ኛ ግቡን በማስቆጠር የኮከብ ግብ አግቢነቱን ደረጃ ከሊዮኔል ሜሲ ጋር በጋራ መምራት ጀምሯል ማለት ነው። በተጨማሪም በ75ኛው ደቂቃ ላይ ኡስማን ደንበሌ 5ኛ የዓለም ዋንጫ ግቡን ሲያስቆጥር ምባፔ ደግሞ ለዚህ ግብ መሆን አመቺ ኳስ በማቀበል ሁለተኛ ቀጥተኛ ተሳትፎውን አድርጓል ማለት ነው። በዚህም በዓለም ዋንጫ ታሪክ ሜሲና ምባፔ ብቻ 8ና ከዚያ በላይ ግቦች ላይ ቀጥተኛ ተሳትፎ ማድረግ የቻሉ ቀዳሚ ተጫዋቾች ሆነዋል ማለት ነው። በዚህ ውጤት መሰረት የሞሮኮና የአፍሪካ ሀገራት የዓለም ዋንጫ ጉዞ እዚህ ላይ ያከተመ ሲሆን ፈረንሳይ በቴክሳስ ዳላስ ስታዲየም የስፔንና ቤልጂየም አሸናፊን በግማሽ ፍጻሜ የምትገጥም ይሆናል። በምሽቱ ጨዋታ መሃል ሌላው ትኩረት ስቦ የነበረው አስገራሚ ክስተት ደግሞ ፈረንሳዊው ኮከብ ኪሊያን ምባፔ ከሞሮኮ ጋር ባደረጉት ፍልሚያ የፍጹም ቅጣት ምት ለመምታት ሙሉ 3 ደቂቃ ከ12 ሰከንድ እንዲጠብቅ መገደዱ ነበር። ፈረንሳዊው አጥቂ ኪሊያን ምባፔ በተከታታይ የዓለም ዋንጫዎች ላይ ከ10 በላይ የጎል ተሳትፎችን በማድረግ እጅግ አስደናቂ ታሪክ አስመዝግቧል። በ2022 የዓለም ዋንጫ 8 ጎሎችንና 2 አሲስቶችን አሁን ደግሞ
በ2026ቱ የዓለም ዋንጫ 8 ጎሎችንና 3 አሲስቶችን በማበርከት በቀላሉ የማይገመት ድንቅ ብቃቱን በተግባር አሳይቷል። በዚሁ የምሽት ጨዋታም የምርጥ ተጫዋች ወይም ማን ኦፍ ዘ ማች ክብርን ተቀናጅቷል። ይሁን እንጂ ከጨዋታው በኋላ ምባፔ መጠነኛ ጉዳት እንደደረሰበት ይፋ አድርጓል። አሁን ደህና ነኝ፣ ነገር ግን መጠነኛ ጉዳት ደርሶብኛል ሲል ስለ ጤንነቱ ሁኔታ ማብራሪያ ሰጥቷል። ከዚህም በተጨማሪ የቅርብ ጓደኛው አሽራፍ ሀኪሚ ከውድድሩ ውጪ መሆኑ ስሜቱን ነክቶት እንደሆነ ሲጠየቅ በፍጹም ምንም ስሜት አልተሰማኝም፣ እዚህ የመጣሁት ለማሸነፍ ነው፣ እሱም እዚህ የመጣው እኛን ለማሸነፍ ነበር ሲል በሜዳ ላይ ፉክክር ውስጥ ለጓደኝነት ቦታ እንደሌለው በግልጽ ተናግሯል። ቀጥሎም አሁንም ረጅም መንገድ ይቀረናል፣ የሚመጣው ነገር ካለፍንበት ሁኔታ የበለጠ ከባድ እንደሆነ እናውቃለን፣ የትኛውንም ቡድን ለመግጠም ዝግጁ ነን ሲል ለቀጣዩ ፊልሚያ ያለውን ቁርጠኝነት ገልጿል። ከዚሁ ጋር ተያይዞ በዘንድሮ የዓለም ዋንጫ ከፍተኛ ፉክክር እየታየበት የሚገኘው የኮከብ ግባግቢነት ደረጃ በአስደናቂ ሁኔታ ቀጥሏል። በሩብ ፍጻሜው ጨዋታዎች ላይ በሚያደርጉት ፊልሚያ ግብ ያስቆጠሩ ተጫዋቾች እንደሚከተለው ተቀምጠዋል። ሊዮኔል ሜሲ 8 ግቦች፣ ኪሊያን ምባፔ ከትላንቱ ከምሽቱ ጨዋታ ጋር 8 ግቦች፣ ኤርሊንግ ሃላንድ 7 ግቦች፣ ሃሪ ኬን 6 ግቦች፣ ኡስማን ደምበሌ ከትላንቱ ከምሽቱ ጨዋታዎች ጋር 5 ግብ፣ ኦሊሴና በቤሊንጋም በ4 ግቦች ይከተላሉ ማለት ነው። በተጨማሪም 4 ግቦችን አስቆጥረው ነገር ግን ሀገራቸው በሩብ ፍጻሜ ያላለፉ ተጫዋቾች በዚህ ዝርዝር ውስጥ እንዳልተካተቱ ታውቋል። በሌላ የዓለም ዋንጫ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረገው ወሳኝ የዓለም ዋንጫ የሩብ ፍጻሜ ጨዋታ በስፔንና በቤልጅየም መካከል ይካሄዳል። የዚህ ጨዋታ አሸናፊ ቀደም ብላ ወደ ግማሽ ፍጻሜ ያለፈችውን ፈረንሳይን የሚገጥም ይሆናል ማለት ነው። ይህ ተጠባቂ ፊልሚያ እንግዲህ ከጨዋታው በኋላ ትንታኔ የምንሰጥ ይሆናል ማለት ነው። ለዛሬ ያዘጋጀንላችሁ ትኩስና አጓጊ የስፖርት መረጃዎች እነዚህን ይመስሉ ነበር። ቪዲዮን ከወደዳችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ሁልጊዜ የምናቀርባቸው መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውሉን ምልክቷን እንዲጫኑ እንጋብዛለን። መልካም ቆይታ ይሁንላችሁ።